ቢዝነስ መጀመር ከፈለጋችሁ ሎጎ ከማሰራታችሁ፣ ቲክቶክ ላይ ሄዳችሁ ፖስት ከማድረጋችሁ፣ ኮንቴንት ከመጻፋችሁ፣ ደግሞ ሊንክዲን ላይ ሄዳችሁ ሲኢኦ ፍንትን ካምፓኒ ብላችሁ ታይትል ከመጻፋችሁ በፊት ቢዝነሳችሁ ምን እንደሆነ ማወቅ አለባችሁ። ፕሮዳክት ነው የምትሸጡት ወይንስ ሰርቪስ ነው የምትሰጡት? ምክንያቱም ይሄን ማወቃችሁ እንዴት አድርጋችሁ ቢዝነሳችሁን ማርኬት እንደምታደርጉት ይወስናል። እንደው ይበለውና ስልክ መሸጫ ከፈታችሁን በል አሜን። የከፈታችሁት ሱቅ ውስጥ አላማችሁ ስልክ መሸጥ ብቻ ከሆነ ፕሮዳክት መሸጥ ነው ማለት ነው ስራችሁ። አይ እኔ የከፈትኩት ሱቅ ውስጥ ደግሞ የሞባይል ጥገና፣ የስክሪን መቀየር ሰርቪሶች እሰጣለሁ የምትሉ ከሆነ እናንተ ፕሮዳክት መሸጥ ሳይሆን ሰርቪስ ነው የምትሰሩት ማለት ነው። አይ ስልክም እየሸጥኩ ከእንደገና ደግሞ ሞባይል ጥገና እሰራለሁ ካላችሁ ሁለቱንም እየሰራችሁ ነው ማለት ነው። ፕሮዳክት ሲኖራችሁ ሰዎች የቢዝነሳችሁን ጥሩነት የሚያውቁት እቃውን ወስደው አይተው ነክተው አገላብጠው በእቃው ኳሊቲ ላይ ተነስተው የእናንተ ቢዝነስ ጥሩ ነው አይደለም የሚለውን ይወስናል። ያላችሁ ሰርቪስ ከሆነ ግን ሰርቪስ የሚነካ የሚዳሰስ ነገር አይደለም። ሰዎች ሰርቪሳችሁን ጀጅ የሚያደርጉት ካላችሁ ኤክስፒሪየንስ አንጻር፣ ከሰጣችኋቸው ከስተመር ሰርቪስ እንዲሁም ደግሞ ሳቲስፋይድ በመሆናቸውና ባለመሆናቸው ላይ ይወሰናል። ስለዚህ ራሳችሁን ማርኬት ስታደርጉ ፕሮዳክት ከሆነ ያላችሁ ፓኬጃችሁን በማሳመር ዋጋ በመቀነስ ኳሊቲ በመጨመር ፕሮዳክታችሁ ላይ የሆነ ቫልዩ አዳርጋችሁ ከሌላው ለመሻል ትሞክራላችሁ። ሰርቪስ ከሆነ ያላችሁ ደግሞ ሰዎች እንዲያምኗችሁ በማድረግ ኤክስፒሪየንሳችሁን በማስተካከል ከስተመር ሪቪው እና ቴስቲሞኒ ላይ በመስራት ራሳችሁን ከሌላው የተሻለ ማድረግ ትችላላችሁ። ፕሮዳክት ወይንስ ሰርቪስ የትኛው የሚያዋጣ ይመስላችኋል? እስኪ ኮሜንት ላይ ሳውቁ። በቀጣይ ክላስ እንገናኛለን። እስከዛው ባይ።